ይቅርታ አደይ ስለናፈቅሽኝ እኮ ነው። ቆይ ብናፍቅስ እንዴት እንደዚህ ይደረጋል? ዴቭ ስንቴ ነው ካጠገቤ እንዳትደርስ አልፈልግም ብዬ ነገርኩ። ቆይ አሰማኝም? ዝም ብዬ ነው የምጮኸው ማለት ነው? ይቅርታ አደይ በቃ ልመድ ነው። እንዴ ምንድነው ጫቱ? ምንድነው አንቺ ቤት ነው የምበጠብጭው? ይቅርታ ፍቅር ዘይት አቃጥሎኝ እኮ ነው። ወይ ዘይት ነው እንዴ? ደግሞ ሌላ ነገር መስሎኝ። አሁን እሱን ተይውና እስቲ እቺ ፍቅርን ሽሮ አሰራሩን እንኳን አስተምረት እዚህ ነገር መጠንሰሷን ብትተው። ሊዲያ ግን ስነ ስርዓት ይኖርሽ። ይኸውልሽ በዚህ ሊቀጥሽና በዚህ ሁኔታሽ ከቀጠልሽ ያልሆነ ነገር ውስጥ ነው የምትገቢው። እያስፈራራሽኝ ባልሆነ እንደፈለገሽ ተረጩ። የሚወዳት ልጅ ጠይቋት ከሱ ጋር ምን እንደማትፈልግ ነግሯለች። እኔም ብጠይቃት ተመሳሳይ መልስ ልትሰጠኝ ትችላለች ብዬ እንዳላጣት ፈራሁ። አይ ባርኮት ታዲያ እምቢ ያለችው እሱን እንጂ አንተን አይደለም ነው ወይስ ያ ልጅ አንተ ነህ? ኧረ እኔ አይደለሁም። ታዲያ አንተ እኮ ሌላ ሰው ነህ። ብትጠይቃት ሌላ አዲስ መልስ ልትሰጥ ትችላለች። አዎ የሚወዳት ልጅ ደግሞ ጓደኛዬ፣ ኧረ ከጓደኛም በላይ ወንድሜ ነው። በራስ ወዳድነት ስሜት ተገፋፍቼ ከሱ ጋር እንዳልጣላ ፈርቻለሁ። ጓደኛ ከሆነ ትንሽ ይከብዳል። አንቺ ግን እንዴት ነሽ? ደህና አይደለሁም ባርኮቴ፣ ድክም ብሎኛል። አይዞሽ በቃ አይዞሽ፣ ሁሉ ነገር ይስተካከላል። ራስሽን አታስጨንቂ።